ሰላም ጤና ይስጥልኝ። 10 ከ10 ማግኘት የሚችሉ ይመስሎታል? እነዚህን የኢትዮጵያ ጥያቄዎች መመለስ የሚችሉ ጂኒየሶች ብቻ ናቸው። በጫካ ውስጥ ለዘመናት የቆየ አንድ አስማታዊ ጥንታዊ ዛፍ ነበር። አንድ ጠዋት አንድ ሰው የዛፉን ግንድ በመጥረቢያ እንደቆረጠው ሁሉም በማየቱ ደነገጠ። 3 ሰዎች አቅራቢያ ነበሩ፣ ነገር ግን ተጠያቂ አንድ ብቻ ነው። ለተሰወረው ጥቆማ በጥንቃቄ ይመልከቱ። 10 ሰከንድ አሉት። መልሱ ሲ ነው። የሲ መጥረቢያ እጀታ ተሰብሯል። ጥንታዊ ዛፍ ሲመታ የተሰበረ ይመስላል። ይህም ዛፉን የቆረጠው ሲ መሆኑን ያረጋግጣል። 3 ጓደኛሞች አንድን ያረጀ ሚስጥራዊ ክፍል በማሰስ ላይ ሳሉ አንድ እንግዳ ነገር ተከሰተ። የሀብት ሳጥኑ በድንገት በራሱ ተከፍቶ መንፈስ ወጣ። ነገር ግን አንድ ሰው ሳያውቀው መንፈሱ እንዲወጣ አድርጓል። ለተሰወረው ጥቆማ በጥንቃቄ ይመልከቱ። መንፈሱን የቀሰቀሰው ማን ነው? መልሱ ኤ ነው። የአስማት መጽሐፍ ከኤ እጁ እየወደቀ ነው። ኤ በአጋጣሚ የተጠቀመበት የአስማት ቃል መንፈሱን ከረጅም እንቅልፍ የቀሰቀሰው ይመስላል። መምህሯ የምትወደውን እስክሪፕቶ ጠፋባት። ወዴት እንደሄደ የሚያውቅ ማንም የለም። እያንዳንዱ ተማሪ እኔ አልወሰድኩም ይላል። ነገር ግን አንድ ትንሽ ጥቆማ ሙሉውን ታሪክ ይናገራል። ጊዜው ከመጠናቀቁ በፊት በክፍል ውስጥ በጥንቃቄ ይመልከቱ እና ሚስጥሩን ይፍቱ። መልሱ ኤ ነው። በመምህሯ ጠረጴዛ ላይ የቀረው የሰማያዊ እስክሪብቶ ቅብ ኤ እየተጠቀመበት ካለው ሰማያዊ እስክሪብቶ ጋር ይመሳሰላል። ይቺ ትንሽ ጥቆማ የኤ መምህሯን እስክሪብቶ እንደወሰደ ይገልጻል። የቅርጫት ኳስ ጨዋታ ሊጀምር ነበር፣ ነገር ግን ከመጀመሪያው ኳስ ውርወራ በፊት ኳሱ በድንገት ፈነዳ። አሁን ሁሉም ሰው ማን እንዳፈነዳው እያሰበ ነው። ትዕይንቱን በጥንቃቄ ያጤኑ እና መልሱን የሚገልጠውን ትንሽ ጥቆማ ይፈልጉ። 10 ሰከንድ አሉት። መልሱ ሲ ነው። ሲ የቅርጫት ኳስ ለመጫወት መጥቶ አየር መሙያውን ይጠቀም ነበር። አየር በሚሞላበት ጊዜ በአጋጣሚ ከመጠን በላይ አየር ሞልቶበት እንዲፈነዳ አድርጎታል። 2 ጓደኛሞች በሐይቅ አጠገብ ሰላማዊ ቀን ለማሳለፍ ወሰኑ። ቢ አሳ በማጥመድ ተጠምዶ ነበር። ኤ ደግሞ በድልድዩ ላይ ቁጭ ብሎ ስልኩን ይመለከት ነበር። ነገር ግን ሁለቱም አደጋው እየቀረበ መሆኑን አላስተዋሉም። በጥንቃቄ ይመልከቱ። አደጋው ላይ ያለው ማን ነው? መልሱ ኤ ነው። በጥንቃቄ ካስተዋሉ ከኤ አጠገብ ውሃ ውስጥ የሻርክ ክንፍ ያያሉ። ይህም ማለት ሻርኩ ወደ ድልድዩ አደገኛ በሆነ ሁኔታ እየቀረበ በመሆኑ ኤን ከፍተኛ አደጋ ላይ ጥሎታል። አንድ ወጣት በካፌ ውስጥ ከ2 ሴቶች ጋር ተቀምጧል። ነገር ግን አንዷ ብቻ እውነተኛ የፍቅር ጓደኛው ስትሆን ሌላኛዋ ግን አስመስላ የተቀመጠች ናት። በጥንቃቄ መልከቱና አስመሳይ የፍቅር ጓደኛዋ ማን እንደሆነች ማወቅ ይችላል። መልሱ ኤ ነው። ቢና ወጣቱ ተመሳሳይ ቡና እየጠጡ ነው። ኤ ግን ሙሉ በሙሉ የተለየ መጠጥ አላት። ጥንዶች አብረው ሲመጡ ተመሳሳይ መጠጦችን የማዘዝ ልምድ አላቸው። ይህም ኤን የተለየች ያደርጋታል። ስለዚህ ኤ አስመሳይ የፍቅር ጓደኛው ናት። የኬክና ኩኪስ ሱቅ ባለቤት አንድ ትኩስ ኩኪስ እንደጠፋ ገና ማወቁ ነው። ማን እንደወሰደው ያየ የለም። ነገር ግን ሌባው አንድ ትንሽ ጥቆማ ጥሎ አልፏል። በጣም በጥንቃቄ ይመልከቱ። ሚስጥሩን ለመፍታት 10 ሰከንድ ብቻ አሉት። ኩኪሱን የሰረቀው ማን ነው? መልሱ ሲ ነው። የሲ ሹራብ ኪስ በጥንቃቄ ይመልከቱ። አንድ ነገር ተደብቆ እንደያዘ ጎልቶ ይታያል። የጠፋው ኩኪስ ያለው እዛ ውስጥ ነው። ከየትኛው ሀገር ሆነው እንደሚመልሱ ኮሜንት ላይ አድርጉልን። 10 ከ10 ማግኘት የሚችሉ ይመስሎታል? ቀጣዩን ፈተና ይሞክሩት።